ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። በዛሬ ቪዲዮ ደግሞ አንዳንድ ጠቃሚ ቪዲዮዎችን ይዘን መጥተናል። ስለዚህ በዚህ ፔጅ አዲስ ከሆናችሁ ጠቃሚ ቪዲዮ እንዲደርሳችሁ ሰብስክራይብ እና ሼር በማድረግ እንድተባበሩልኝ እጠይቃለሁ። በዛሬ ቪዲዮ ደግሞ ስለ አርኪቴክቸራል ኮንሲኩዌንስ እና ስለ አርኪቴክቸራል ፕሪንሲፕሎችን እያወራን እንቆያለን ማለት ነው። መጀመሪያ ላይ አርኪቴክቸራል ስንል ስለ ቢልዲንግ እና ስለ ዲዛይን ፕሪንሲፕል እና ስለ ሳይንስ አርት እና ሳይንስ ስለሆነ አርት እና ሳይንስን አንድ ላይ የያዘ ነው ማለት ነው። ስለዚህ ሁሉ ጊዜ አንዳንድ ሰዎችም አርኪቴክቸራል ዲዛይኖችን ስናስብ ሁሉ ጊዜ ቢልዲንግ ብቻ የሚያስቡት ሰዎች አሉ። ግን ቢልዲንግ ብቻ ሳይሆን ከሳይንስ ጋር የተያያዘ ነገር ነው ማለት ነው። ከሳይንስ ጋር ሁለቱም ቱጌዘር ሆኖ የሚሰራችሁ ነገር ነው። ሳይንስ ላይ የተመሰረተ ዲዛይን ነው የምንሰራው ማለት ነው። ስለዚህ አርኪቴክት ደግሞ ዲዛይኑን የሚሰራ ሰው ነው። ብዙ ያልተረዱ ሰዎች አሉ። አሁን ለምሳሌ የሆነ ሰው ከዩኒቨርሲቲ ተመርቆ ከወጣ በአርኪቴክቸራል ከተመርቆ ከወጣ አርኪቴክቸር ምናምን ተብሎ የሚጠራበት ጊዜ አለ። አንዳንድ ሰዎች ግን ይሄ እንደዚህ አይደለም፣ እንደዚህ አይባልም። አርኪቴክት ነው የሚባለው። ዲዛይን የሚያደርግ ሰው አርኪቴክት ነው። ዲሲፕሊኑ ግን አርኪቴክቸር ነው የሚባለው ማለት ነው። ስለዚህ ዛሬ ደግሞ ዲሲፕሊኑ ውስጥ ያሉትን አንዳንድ ነገሮችን እያየን እንቆያለን ማለት ነው። ብዙ ጊዜ አንዳንድ ሰዎች እያየን ያለን ስለ አርኪቴክቶች ኮንሲደር የሚያደርጉበት አንዳንድ ነገሮች አሉ። ዲዛይን ሲሰሩ ሁልጊዜ ስፔስ አሬንጅመንቶችም በደንብ ነው የሚሰሩት። ለምን? አርኪቴክት ራሱን የቻለ ዲሲፕሊን ስለሆነ ዲሲፕሊኑ ደግሞ በጣም እንትን የሆነ ነገር ነው። በቃ በጣም እውቀት የሚፈልግና በጣም ጊዜ የሚፈልግ ነው ራሱ ማለት ነው። ስለዚህ አንዳንድ ነገሮችን እያነሳን እንቆያለን። መጀመሪያ ላይ ማንሳት ያለብን ነገር ሁሉም ሩም በተቻለ መጠን ዲዛይን ስናደርግ ናቹራል ላይት ማግኘት አለበት። ናቹራል ላይት ስንል ፀሐዩን ማለት ነው። አሁን ሰን ኦሪየንቴሽኖችንን ማወቅ አለብን። እነዚህን ነገሮች በደንብ ካወቀን አሪፍ ነው፣ ጠቃሚ ነው ብዬ አስባለሁ ማለት ነው። ግዴታ ሁሉም ቤት እንደዚህን ናቹራል ላይት ማግኘት አለበት ማለት ነው። ይሄን ካላገኘው በተቻለ መጠን ደግሞ አንዳንድ ነገሮችን ፊክስ ማድረግ የምንችልበት የማይመች ቦታ ከሆነ ለምሳሌ ሴት ባክ ቢልዲንጎች በሁለቱም በኩልም በሶስት በኩልም መኖርም ይችላሉ። ስለዚህ አርኪቴክት ሶልቭ ፕሮብለም ስለሆነ ፕሮብለሙን ሶልቭ ለማድረግ የምንጠቀመው በራሳችን ዲዛይን ነው ማለት ነው። ዲዛይናችን ሶልቭ የሚያደርገን ነገር መሆን አለበት ማለት ነው። ሁለተኛ ላይ ደግሞ ቬንቲሌሽን። ብዙ ጊዜ አሁን አንዳንድ ቢልዲንጎች ላይ የምናየው አንዳንድ ነገሮች አንዳንድ ክስተቶች ይኖራሉ። አሁን ስለ ቬንቲሌሽን ምናምን ስንል አሁን ሬስትሩም ኦሪየንቴሽኖቹ በየት በኩል መሆን እንዳለበት ደግሞ በደንብ አሬንጅድ ካልሆነ የቬንቲሌሽኑ የሬስትሩሙ ሽታ ወደ ቤት ውስጥ ሪፍሌክት የሚያደርግበት እድል ሊኖር ይችላል። ስለዚህ እነዚህን ነገሮችን በደንብ ኮንሲደር ማድረግ አለብን ማለት ነው። ሶስተኛ ላይ የምንመጣው ደግሞ ኤስቴቲካሊ ፋሳዶች ስንጠቀም ምን ኮንሲደር ማድረግ እንዳለብን ማወቅ አለብን። ዝም ብለን አይደለም ፋሳድ የምንሰራው። ሜቢ ከኮንሰፕት አንፃር መሆን ይችላል። አርኪቴክት በመጀመሪያ ከሁሉም ነገር አናሊሲስ አለ። ከሳይቱ አንፃር አናሊሲስ የምናደርገው ነገር አለ። ግን ኮንሰፕቱን ዲቨሎፕ የምናደርግበት ጊዜ ፋሳዱ ላይ መሆንም ይችላል፣ ስሪዲው ላይ መሆንም ይችላል፣ ፕላኑ ላይ ሊሆን ይችላል ኮንሰፕታችን። ስለዚህ ፋሳድ ስንሰራ ዝም ብለን የምንሰራው ነገር ሳይሆን ኤስቴቲካሊ ሆኖ ኦፔኒንጎችም ጋር ማች ያደርጋል ብለን የምናስበውን ነገር ሁሉንም ነገር እያገናዘበን መሄድ እንዳለብን ነው የምናወራው ማለት ነው። አራተኛ ላይ ደግሞ ስንመጣ ኦፔኒንጎችን እንዴት ምን አይነት ኦፔኒንግ መጠቀም እንዳለን ማወቅ አለብን። ኦፔኒንግ ስንል አሁን ይሄኛው ላይቲንግ የሚገቡበት ቦታ ማለት ነው። ዊንዶ እና ዶሮችም ያሉበትን እነዚህ ነገሮችን የት ላይ መጠቀም እንዳለብን ደግሞ ለቤታችን አሪፍ እንደሆነው ምን አይነት ማቴሪያሎችን መጠቀም እንዳለብን እሱን ራሱ ማወቅ መቻሉ አንዱ ራሱን የቻለ ዲሲፕሊን ነው ማለት ነው።
አራተኛ ላይ ፍሎር ፊኒሺንግ እና ኢንቴሪየር ዲዛይን ስንሰራ ማወቅ ያለብን ነገር አንዳንድ ነገሮች አሉ። ዝም ብለን አይደለም የምንሰራው። ሳውንድ ፕሩፍ መሆን አለበት። ሲሊንጉን ስንሰራ ማቴሪያሎቹ የምንጠቀሙ ማቴሪያሎቹ አፌክት ስለሚያደርጉት ስለዚህ ግዴታ ያሉትን ሁሉንም ነገር አንድ ላይ እያየን አናሊሲስ እያደረገን ነው የምንሄደው። ስለዚህ ይሄ ሁሉ ዲሲፕሊን አንድ ላይ ሲመጡ ምንድነው አርኪቴክቸራል ዲዛይን ፕሪንሲፕሎች ናቸው።